ቆይ እኔ ያልገባኝ ማለት ነው ማንቸስተር ዩናይትድ ተጫዋች ሲጠይቅ ነው እንደሚወደደው ምንድነው ዶርትመንዶች አሁን ይወላችሁ ልንገራችሁ ኒጨምጨንን ማለት ነው ፊሊክስ ኒጨምጨን ለማስፈረም ማለት ነው ዶርትመንድን ስንጠይቀው 103 ሚሊዮን ዶላር ነው የምፈልገው አለ 103 ሚሊዮን ዶላር እኛ ስንጠይቅ ነው የሚወደደው ኒጨምጨን ማን ነው እሱ እኛ ኒጨምጨን እናስፈርም 103 ምን ከፍለው ሌላው ማንቸስተር ዩናይትድ እዩ አብዲሳን ለማስፈረም ዝውውሩን ተቀላቅሏል እዩ አብዲሳ ማለት ነው በዚህ ሰዓት ላይ ምን አይነት ፐርፎርማንስ እያሳየ እንዳለ እናውቃለን ግን ማንቸስተር ሲጠይቀው እሱ 100 ሚሊዮን ፓውንድ ገብቷል ምንድነው ችግር ዩናይትድ ለሩፋኤል ሌኦ ማለት ነው ጥያቄ አቅርቦ ውድቅ ተደርጎበታል ማን ይፈልገን ምክንያቱም ያቀርነው ሁሉ ተጫዋች እንቀማለን ማን ይመጣል ከዚህ በኋላ እኛን ቶተናም ነው ሸወደን ሲጀመር ማቲያስን 44 ሚሊዮን ፓውንድ ማስፈረማቸው በዚህ ተፋብሪስ የተናገረን አሁን የመጨረሻ ማንቸስተር ዩናይትድ ራዳር ውስጥ ያሉት እነዚህ ናቸው ጀም ማን ቢፈርም ይሻላል ለእናንተ እስቲ ሐሳብ አስተያየታችሁ ኮሜንት ላይ ስጡ እኔ ተቃጠሉ ነደርኩ እኮ